ይቅርታ እናንተ አስነጥሶኝ ነው። ልክ ቪዲዮ ልጀምር ስል አስነጠሰኝ። ምክንያቱም ያለ ቪዲዮ ራሱ አዲስ ስለሆንኩ ነው መሰለኝና ትንሽ አልቦኛል፣ ሞቅ ሞቅ ብሎኛል። ወካ አድርጌ መጥቼ በጣም ይሞቃል እዚህና መኪናዬ ውስጥ አረፍ አልኩኝ። ከዛ ቀን ነው ያ ቅናቴ ነው ካሜራዬን እንዳበራ ያደረገኝና ምን ቀናሽ አትሉኝም? ያው ካሉት ሁለት አይነት ቅናቶች እኔ ቅናት ፖዚቲቭ የሆነውን ቅናት ነው። አይ ሚን መጀመሪያም አንደኛው ቅናት ሲጀመር ከጅምሩ ልክ ስላልሆነ እኔ ልቀና የምችለው የኛውን ቅናት ነውና አጋጣሚ ርችት ምናምን ብትሰሙ እንዳደነግጡ። አሜሪካውያን ዛሬ የኢንዲፔንደንስ ዴያቸውን 4th of July እያከበሩ ነውና ርችት እየተተኮሰ ነው በአካባቢው ላይ። ከዛ እኔም ሀገሬን አሰብኩኝ። እነሱ የሚያከብሩት የኢንዲፔንደንስ ዴያቸውን ነው። እኛ ግን የኢንዲፔንደንስ ዴይ የለንም። ኦ ማይ ጋድ ይሄ ያስቀናሽ ነው። ያስቀናኝ እነሱ የሚያከብሩበት መንገድ ነው እንጂ እኔ ኢንዲፔንደንስ ዴይ አይደለም ማከብረው። እኔ ቪክትሪ ዴይ ነው ማከብረው። እኛ የድል ቀን ነው እንጂ የምናከብረው የነጻነት ቀን ብለን የምናከብረው ነገር የለንም። ምክንያቱም አልተገዛንም። ስለዚህ እኛ ያልተገዛን ህዝቦች ሳለን በማይሆን በሚሆን ነገር እየተጣላን ታሪክን እናበላሻለን። የኛ ታሪክ እኮ ዛሬ ያለችዋን ኢትዮጵያ ያሰኛት ድሮ አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ባቆሟት ሀገር ነው ዛሬ እኛ ያለነው። እቺን ኢትዮጵያ እንኳን ለማስቀጠል አድዋ መታሰብ አለበት። ታሪኩን ማያቅ ትውልድ ታሪክ አይሰራም። በእነሱ የኢንዲፔንደንስ ዴይ እኔ የራሴን ቪክትሪ ማውራው ቅናት አድሮብኝ ነው። እኔም ፓርት ኦፍ ኢት ነኝ እኮ እዚህ ሀገር ነው የምኖረው በአሁን ሰዓት። ስለዚህ እኔም በጣም ደስተኛ ነኝ እነሱ ነፃነታቸውን ስላከበሩ። ግን እኔን ደግሞ የኔን ሀገር ደግሞ አስታወሰኝ። ምክንያቱም ብዙ ሰምተናል አይደለ? ምን ብለን የአድዋ ድል እንኳን ሲከበር አንዱ በዚህ ወይ ይከበር፣ ሌላኛው ደግሞ ነው በዚህ ወይ አይከበር። እንዴት እንደዚህ እንላለን? ያለንን ነገር ሁሉ ተጠቅመን ነው እንጂ የአድዋ ድላችንን ማክበር ያለብን ባንዲራችንን ከፍ አድርገን። ምክንያቱም አልተገዛንም ብለን በነፃነት አንገታችንን ቀና አድርገን ፕራውድሊ የምናወራው ስላልተገዛን ነው። ስለዚህ የፈለገው አይነት ታሪክ ይኑረን፣ ያንን ግን አንድ የሚያደርገን ነገር ነው። ይሄ ሁሉ ከየትኛውም አካባቢ ተወለዱ ያለነው ግን አንድ የኢትዮጵያ መሬት ላይ ነው። ስለዚህ ወደድንም ጠላንም እኛ የኢትዮጵያውያኖች ነን። ባንዲራችንን ከፍ አድርገን የምናውለበልበው ሀገር ስላለን ነው። ስለዚህ እቺን ሀገራችንን መጠበቅ አለብን። አንድ የሚያደርገን ነገር ከየትም ፈልገን ሴሌብሬት ማድረግ አለብን እና የአድዋን ድል እኛ የኢትዮጵያውያን ሆነን የአድዋን ድል የምናጣጥል ሰዎች በጣም ነው ማዝነው። ኢትዮጵያውያን አይደለንም። ይሄ የአፍሪካውያን ሁሉ በዓል ነው ናት ኦንሊ የኢትዮጵያውያን። ስለዚህ እባካችሁን ለሀገራችሁ ክብር ይኖራችሁ። ወደድንም ጠላንም ሌላ ሀገር የለንም። ነገ እንደሌሎቹ ፎሬነሮች የትም አካባቢ ላይ ያላችሁ ሰዎች እንደሌሎቹ ፎሬነሮች ውጡ ብትባሉ ሻንጣችሁን ይዛችሁ የምትሄዱት የት ነው? ኢትዮጵያ ነው። አይምሰላችሁ። እዚህ ሀገር እንኳን ያሉት ጥቁር አሜሪካውያን ነው የሚባሉት። ገባችሁ አባባሌ? እናንተ ኢትዮጵያዊ አይደለሁም ለምትሉ ሰዎች ራሱ ሀገራችሁ ኢትዮጵያ ናት እንጂ እዚህ አሜሪካዊ እንኳን ብትሆኑ አሜሪካዊ አይደለም የምትባሉት። ብላክ አፍሪካን አሜሪካን ነው የምትባሉት። ስለዚህ ለሀገራችሁ ክብር ይኖራችሁ። ከየት እንደመጣችሁ ካወቃችሁ የመጣችሁት ከኢትዮጵያ ነው። ስለዚህ የአድዋ ድልን ስናከብር በደንብ ባንዲራችንን ከፍ አድርገን በአደባባይ መከበር ያለበት ነገር ነው። አንዱ ከሃይማኖት ጋር ያያይዘዋል፣ አንዱ ከብሔር ጋር ያያይዘዋል፣ አንዱ ከተለያየ የማንነት ጥያቄ ጋር ያያይዘዋል። ምንም አላችሁ ምንም የአድዋ በዓል ነው። ከሃይማኖት ጋር የምታያይዙ ሰዎች እረፉ።
ከሃይማኖት ጋር የምናያይዘው እኛ ሃይማኖተኞቹ የራሱ የሆነ ምክንያት ስላለው ነው። ቀኑ 23 ነው። አባቶቻችን እየጾሙ ነበረ። የጊዮርጊስን ታቦት ተሸክመው ሄደው ድል አድርገው መጡ። ለአማኞች የራሱ የሆነ ትርጉም ስላለው እኛ ደግሞ የዓመቱ ጊዮርጊስ ስለሆነ ቅዱስ ጊዮርጊስን ስናከብር ያንን አባቶቻችንን ቅዱስ ጊዮርጊስ ታቦቱን ይዘው ሄደው አሸንፈው ድል አድርገው ደግሞ የመጣውን ቅዱስ ጊዮርጊስ ከነሱ ጋር ስለነበረ ስናከብር በደስታ እናከብራለን። ይሄ ለኛ ተውልን። እንደ ሀገርስ የሀገር ኩራት ነው። በምንም ወይሁን ውጤቱ መጥቷል። ስለዚህ እኔ በጣም ነው የቀናሁት ዛሬ። ሰው የነጻነት ቀኔ ነው ብሎ ያከብራል። ከነጻነት ቀንና ከድል ቀኔቱ ነው የሚበልጠው። ሁለቱም ትልቅ ባህሎች ናቸው። ነጻነቱን ላጣ ሰው ነጻነቱን የነጻነት ቀን ብሎ ያከብራል። ድል ያደረገውስ ሁለቱም ድል ነው አይደል? ይሄም ያም ድል ነው። ግን የሚለየን ምንድነው? እኛ አልተገዛንም። በቃ ይሄ ከሌሎቹ ሁሉ የተለየ በዓል ነው ሊያደርገው የሚገባው። በተለይ ለኛ ለኢትዮጵያ። ለሌሎቹ እኮ ይሄ ኢንዲፔንደንስ ዴይ የነሱ ኢንዲፔንደንስ ዴያቸው ነው፣ ትልቅ ነው። ከዚህ በላይ ምንም ትልቅ በዓል የለም። አሜሪካን እንደ አሜሪካ እንድትቆም ያደረጋት ይሄ በዓል ነው። እኛስ ኢትዮጵያውያን ደግሞ እንደ ኢትዮጵያውያን እንድንቆም ያደረገን የአድዋ ድል ነው። እና ለራሱ ክብር ለራሱ ታሪክ ክብር የሌለው ህዝብ ለሌላው ሀገር ይኖራል ብዬ ማሰብ እኔ በጣም